አንድ ቀን ከጓደኛዋ ጋር ካፌ ቁጭ ብለው ሳለ አንድ የዘነጠ ሰው እነሱ ወዳሉበት መጥቶ ሰላም ተሰጥቷቸው ተቀመጠ። ታዋቂው ጓደኛዬ ነው አለቻት። ተዋወቁ። ታዋቂ ነጋዴና ትልቅ የቢዝነስ ሰው እንደሆነ ነገረቻት። ንግዱ በትላልቅ ከተሞች ጭምር ቅርንጫፍ ያለው በብዙ ዘርፍ የተሰማራ ሚሊዮነር ነው አለቻት። እንደሷ ገና በወጣትነት ላለች ሴት የሰማችው ነገር አጓጊ ሆነባት። እሷ ኑሮን ለመጀመር የምትዳክር ከተመረቀች ገና 2 ዓመት የሆናት ወጣት ናት። ይህ ሰው ህይወቷን ሊያሻሽል ብቻ ሳይሆን ሊቀይር የሚችል ነው። እንዴት እንደምትግባባው እያሰበች እያለ የራሴን ቢዝነስ እንጂ ቅጥር አልፈልግም አላት። ነገረች። አዎ እኮ ተቀጥሬ ብሰራ ህይወቴን ማሻሻል አልችልም፣ እንደምንም ወደ ራሴ ስራ መግባት አለብኝ አለችው። በጣም ጥሩ፣ እኔ እንደዚህ አይነት ቆራ ሴቶች ያስደስቶኛል አላት። ስለዚህ ቢዝነስ ስለ ስራ ብዙ መከራት፣ እንደሚረዳት ተስፋ ሰጣት። ከመሄዱ በፊት አይፎን ስልክ አውጥቶ ለጓደኛሽ ነበር ያመጣሁት፣ ግን እሷ ላይ ተስቱን ይዛለች፣ አንቺ ውሰጂው ብሎ ሰጣት። ደነገጠች፣ ዋጓች፣ ትንሽ ተጠራጠረች። ግን ካወራት ነገር አንፃር እቺ ለሱ በጣም ቀላል ናት። ስለዚህ በደስታ ተቀበለችው። ተሰናብቷቸው ሄደ። ከሄደ በኋላ ጓደኛዋን ብዙ ነገር ጠየቀቻት። ከሷ ምንም እንደማይፈልግና እንዲሁ ቸር ስለሆነ ብቻ እንደሰጣት አስረዳቻት። የሚጥር ሰው ሲያድግና ሲለወጥ ደስ የሚለው ቅን የሆነ ሰው እንደሆነ ሰበከቻት። ሴትነቷን እንኳን እንደማይፈልግ፣ የተከበረ ባለትዳር እንደሆነ፣ እንደውም ቀልጣፋ ከሆነች እሷ ያሰበችውን ብቻ ሳይሆን ሌላ ትልቅ ስራ እንደሚያስጀምራት፣ እሷንም እንዴት እንዳገዛት ምሳሌ የሰጠች አስረዳቻት። ጥርጣሬዋ ሁሉ ከውስጧ ጠፋ። ደጋግማ ታገኘው ጀመረ። ብዙም ሳትቆይ ትንሽ ሱቅ ልትከፍት ያሰበችውን ትልቅ ሱፐርማርኬት አስከፈታት። ንግድ ፍቃድ አወጣች። ስራው ተጀመረ። ኑሯም እንዳሰበችው ተቀየረ። ከጥቂት ጊዜ በኋላ እሱም ሊጠቀምበት የሚችለውን ትልቅ ስቶር መከራየት እንዳለባት ነገራት። ካደረገላት ነገር አንጻር ይቺ ቀላል ናት ብላ በራሷ ከፍላ ተከራየች። የእሱም እቃዎች ገቡ። የራሱን እቃ በተለየ ክፍል ውስጥ ስለሚያስቀምጥ ምን እንደሆነ አታውቅም ነበር። አንድ ቀን የምትፈልገውን እቃ አውጥታ የስቶሩን ቁልፍ እንድትሰጠውና ላልተወሰነ ጊዜ ወደዛ እንዳትመጣ ነግሮ አሰናበታት። ስትሮጥ ጓደኛዋ ጋር ሄዳ ምን እንዳደረገ ነገረቻት። ያው ከመንግስት ጋር ስራ ስለሚሰራ በሚስጥር መያዝ ያለባቸው እቃዎች ገብተው ሊሆን እንደሚችል ነግራ አረጋጋቻት። በሌላ ቀን መጥቶ የባንክ ሂሳቡን ላልተወሰነ ጊዜ ማንቀሳቀስ ስለማይችል በእሱ አካውንት እንደሚጠቀም ነገራት። ሁሉንም ያስጀምራት እሱ ነው። አካውንቷን ልጠቀም ቢል መከልከል ከበዳት። ከየት እንደሚመጣ የማታውቀውን ብዙ ብር ማንቀሳቀስ ጀመረ። ባንኳን፣ ንግድ ፍቃዷንና ሱቋን ሊያንቀሳቀስበት የሚችልበትን ውክልና ተቀበላት። ቀስ በቀስ በሁሉም ነገር ላይ ተጠቃሚ መሆን ጀመረ። በንግድ ፍቃዷ ተበደረ። ስቶሯን እሷ መጠቀም እስከማትችል ድረስ በቁጥጥር ስሩ አደረገ። ሱቋ የሸጠችውን አካውንቷ ውስጥ ካስገባች አታገኘውም፣ ይወስደዋል። በጥሬ ገንዘብ የምታገኘውን ብቻ የተጠቀመች በፍርሃት ትኖር ጀመረ። ለሚያያት የትልቅ ሱፐርማርኬት ባለቤት ናት። ውስጧ ግን ምን አይነት ጣጣ እንዳለባት አይደለም ሌላ ሰው ራሷ እንኳን በውል አታውቀውም። ፍርሃትና ጭንቀት ዘመድ ከሆኗት ሰነበቱ። እንዴት ከዚህ ጣጣ እንደምትወጣ ግራ ገብቷታል። ደምንም ደፍራ ንግዱን ልትሆኑ ብትለው እስከ ዛሬ በአይነትም በገንዘብ የሚሰጣትን 3 እጥፍ እንድትመልስ ጠይቃት። ይህን ዕዳዋን የሚከፍልላት አይኖርም። እናትና አባቷን እንኳን አግኝታ የማታውቅ ባይተዋር ናት። አባት ቢኖረኝ ብላ ተመኘች። አምርራ አለቀሰች። የፈራችው አልቀረም። በኩለ ቀን ስራ ቦታ ፖሊሶች መጥተው ወደ ጣቢያ ወሰዷት። የፈራችው ብቻ አይደለም፣ ከጠበቀችው በላይ ሰውየው ወንጀለኛ ነው። በስቶሯ ውስጥ ብዙ ወንጀሎች ሲሰራ እንደቆየና ንግድ ፍቃዷን በብዙ ስርቆት እንደተያያዘ ነገሯት። እሱ የሰራውን ሰርቶ ብዙ ሰዎችን አጭበርብሮ ከሀገር እንደወጣ ነገሯት። በወንጀሉም እንደምትጠየቅ ዕዳውን መክፈል እንዳለባት አሳውቀዋት አሰሯት። የት እንደምትደውልና ማን እንደምትጠራ እንኳን አታውቅም። በቃ መንግስት እንደሚያደርግ ያድርገኝ ብላ ፍርዷ መጠባበቅ ጀመረች። ፍርድ ቤት ልትቀርብ አንድ ቀን ሲቀራት ግን አንድ ረዘም ፈርጠም ያለ ትልቅ ሰው ወደ እሷ መጣ። የዋስ ወረቀት ይዞ ነው የመጣው። በዋስ ተለቀሻል ነይ አላት። አላመነችም። እንዴት? አንተ ማን ነህ አለችው። እኔ ለዘመናት ስፈልግሽ የኖርኩት አባትሽ ነኝ። የክስ ወረቀትሽን ወደ እኔ ቢሮ ሲመጣና ስላንቺ ማጣራት ስጀምር ልጄ እንደሆንሽ አወቅኩት። ያንን ክፉ ሰው አሳድጄ ይዤዋለሁ፣ ለፍርድም አቅርቤዋለሁ። ለአንቺም ዋስ ሆኜልሻለሁ። ከተጠረጠርሽበት ወንጀል ሁሉ ነፃ አወጣሻለሁ፣ ዕዳሽንም እከፍልልሻለሁ። ነይ ከኔ ጋር ወደ ቤት እንሂድ አላት። ሮጣ ተጠመጠመችበት።
በለቅሶ አመሰገነችው። አብረው ከፖሊስ ጣቢያ ወጥተው ሄዱ።